ሰላም ቤተሰብ እንደምን ቆያችሁ? ዛሬ የምናየው ስለ አንበሳ ስነ ልቦናዊ ጠቀሜታ፣ ለሰው ልጅ አእምሮ ጥንካሬና ለውስጣዊ ማንነት ግንባታ ትልቅ ግብዓት የሚሆኑ እሴቶችን እናያለን። የአንበሳ ስነ ልቦናዊ ሳይኮሎጂካል ጠቀሜታ ከእንስሳቱ ባለፈ ለሰው ልጅ የአእምሮ ጥንካሬና ለውስጣዊ ማንነት ግንባታ ትልቅ ግብዓት የሚሆኑ እሴቶች አሉት። አንበሳን እንደ ምሳሌ በመውሰድ የምናገኘው ስነ ልቦናዊ ጠቀሜታዎች የሚከተሉት ናቸው። ወደ ዋናው ነጥባችን ከመግባታችን በፊት ለቻናላችን ለብርሃን ሚዲያ አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ እንድታደርጉት፣ ለጓደኞቻችሁም ሼር እንድታደርጉት አሳስባችኋለሁ። አንደኛ፣ የአመለካከት ማይንድሴት ለውጥ። አንበሳ በጫካ ውስጥ ካሉት እንስሳት ሁሉ ግዙፉ አይደለም። ዝሆን ይበልጠዋል። ፈጣኑ አይደለም። አቦሸማኔ ይበልጠዋል። ወይም ብልጡ አይደለም። ጅብ ሊበልጠው ይችላል። ነገር ግን ሁሉንም ይገዛል። ጠቀሜታው፣ ስኬታማ ለመሆን የግድ ከሰው ሁሉ የበለጥን መሆን የለብንም። ዋናው ቁልፉ አመለካከታችን ነው። አንበሳ እችላለሁ ብሎ ስለሚያምን ይሳካለታል። ይህም በስነ ልቦና ላዮን ማይንድሴት ይባላል። ይህም ፍርሃትን ወደ እድል የመለወጥ ጠቀሜታ ነው። ፍርሃትን ወደ እድል የመለወጥ ብቃት ነው። ሁለተኛ፣ ፍርሃትን መጋፈጥ courage and fearlessness። አንበሳ አይፈራም ማለት አይደለም፣ ነገር ግን ፍርሃቱን ተቆጣጥሮ እርምጃ ይወስዳል። ለምሳሌ አንድ አንበሳ ከራሱ እጥፍ የሚበልጡ እንስሳትን ለመጋፈጥ አይሸሽም። ጠቀሜታው፣ በህይወታችን ውስጥ ፍርሃት ሲሰማን ወደ ኋላ ከማፈግፈግ ይልቅ እንደ አንበሳ ፍርሃታችንን አይን ለአይን ማየት እንድንችል ስነ ልቦናዊ ጥንካሬ ይሰጠናል። ሶስተኛ፣ የግል ማንነት እና ክብር self respect and identity። አንበሳ ግርማ ሞገስ አለው። በባህሪው የማይመጥነውን ነገር አያደርግም። ለምሳሌ አንበሳ እንደ ጅብ የተራረፈ አጥንት አይቃርም፣ በጣም ካልተራበ በስተቀር። ጠቀሜታው፣ ይህ ስነ ልቦናዊ ትምህርት አንድ ሰው ለራሱ የሚሰጠውን ዋጋ ሰልፍ ስቲም እንዲያሳድግ ይረዳዋል። የሰው ልጅ የራሱ የሆነ የሞራል ልክና ክብር ሊኖረው እንደሚገባ ያስገነዝበናል። አራተኛ፣ ዝምታና የተሰላ እርምጃ ስትራቴጂክ ሳይለንስ። አንበሳ ሁል ጊዜ አይጮህም። የሚጮኸውም ክልሉን ለማሳወቅ ወይም ጥንካሬውን ለመግለጽ ሲፈልግ ብቻ ነው። አደን ላይ ሲሆን ግን ድምፁ አይሰማም። ጠቀሜታው፣ ብዙ ከማውራት ይልቅ ስራን በዝምታ መስራት ያለውን ጥቅም ያስተምረናል። በስነ ልቦና ጸጥታ ጥንካሬ ነው። ሳይለንስ ኢዝ ፓወር የሚለውን መርህ እንድንረዳ ያደርገናል። አምስተኛ፣ የኃላፊነት ስሜት ፕሮቴክቲቭ ኢንስቲንክት። የወንድ አንበሳ ዋናው ስራ መንጋውን ከጠላት መጠበቅ ነው። ለዚህ ሲል ህይወቱን አደጋ ላይ ይጥላል። ጠቀሜታው፣ ይህ በሰው ልጅ ውስጥ የመጠበቅና የመንከባከብ ስነ ልቦናን ያዳብራል። ለቤተሰብ፣ ለጓደኛ ወይም ለሀገር መቆም የሚሰጠውን ውስጣዊ እርካታና ጥንካሬ ያሳያል። ማጠቃለያ፣ አንበሳ እንደ ስነ ልቦናዊ ሞዴል መጠቀም ማለት አንደኛ፣ ተጽዕኖ ፈጣሪ መሆን በጩኸት ሳይሆን በባህሪ፣ ጠንካራ መሆን በአካል ሳይሆን በአእምሮ፣ መረጋጋት፣ በችግር ውስጥ እንኳን ሳይደናገጡ መቆም እና የመሳሰሉት ናቸው። ይህ ቪዲዮ ጠቃሚ ከሆናችሁ ላይክ ታደርጉ አሳስባችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።